ኢንተርቪው ስትሄዱ ውሃ ከሰጧችሁ እንዳትጠጡ። ማይኩን የሆነ ነገር ይቀቡታል። ከዛ አፍንጫቸው ስር ይሰነቅሉላቸዋል። ያለ የሌለው ነገሩን ነው የሚቀባጥሉት። አሁን ሰራዊትን አታዩትም? ዳሩን ይዞ ነው የተቀመጠው። በቃ እንደሱ ዳራችሁን ይዛችሁ ተቀመጡ። የተማረች ሴት አሮጋንት ተቆርጦ የሚመጡ ነገሮች ናቸው እየበጠበጡ ነው ያሉት። ቲክቶክ ላይ እኮ ከሰገጥን የመጨረሻ ከሰገጥን ቆንጆ ዳሌ ነው የምታየው። ሴትዮ ግን ወንድን ያገዘች እየመሰለች እያስጠቃችን ነው። እንዴት በለኝ። እሷ ሳትነካካቸው በፊት ትጀነጅናለህ። ለዳር የሚፈልግ ለትዳር የሚፈልግ አሁን ግን ሴፍቲ ሙድ ላይ ነው ያደረገቻቸው። ሀስሉን ደብል ነው ያደረገችው። አትጠጋቸውም። እኔ ቲክቶክ ላይ ያሉ ሴቶች እንዳለ ቁጥሩ ነው አላው በትንሽ ነገር መቆጣት ጨምሯል። አሁን የዘባረቀችው ሳይሆን ድሮ የምታነሳቸው ሀሳቦች አሪፍ ነበሩ። እንድንንከባከብ የበላያችን እኮ ነው ምናምን የምትለው ሀሳብ ደስ ይላል። እኔ አሁን እንደሱ አይነት ሴት ባገኝ አገባለሁ፣ ግን በሌላ ፊት ባህሪው እንዳለ ሆኖ ሻለ ባለ ፊት አለ። ደግሞ የኤልያስ እንትን ወዳጅ በኢንተርቪው አልበም ሰራ ነው እንዴ? በቃ ፍታ